ሰላም ሰላም ዩናይትዳውያን እንደምን አላችሁ? በያላችሁበት እንደምን ውላችኋል ከርማችኋል? ማንቸስተር ዩናይትድ ቀጣይ ተጋጣሚው ፒኤስጂ እንደሆነ አውቋል። ዩናይትድ ከፒኤስጂ ለሚያደርጉት ጨዋታ የ22 ተጫዋቾች ስብስብ ይፋ ሆኗል። ዩሪ ቴሊማንስ የመጀመሪያ ጨዋታውን ለማድረግ እንግዲህ ዝግጁ ነው። ማንቸስተር ዩናይትድ በጎተንበርግ ከሁለት ጊዜ የካታላን አውሮፓ ቻምፒየንስ ነው ፓሪስ ሰን ጀርሜን ጋር ለሚያደርጉት ታላቅ ወዳጅነት ጨዋታ እንግዲህ ጉዞ አድርገዋል። በታይኖር ማልሻ የቀረበው ዘገባ እንደሚያመለክተው ዩሪ ቴሌማንስ ከአስቶን ቪላ በ35 ሚሊዮን ፓውንድ ዝውውሩን ካጠናቀቀ በኋላ በስዊድን ጎተንበርግ ቅዳሜ ዕለት ከፓሪስ ሴን ጀርሜን ጋር ለሚደረገው የቅድመ ውድድር ዘመን ወዳጅነት ጨዋታ በስብስብ ውስጥ በመካተቱ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ያደርጋል። ቴሌማንስ ወደ ቅድመ ውድድር ዘመን ልምምድ ከተመለሰ ከአንድ ሳምንት ጥቂት ከፍ ያለ ጊዜ ሆኖታል። ማይክል ካሪክ ዩናይትድ ወደ ቅድመ ውድድር ዘመን ልምምድ ከተመለሰ ወዲህ ጠንካራ የሚባለውን ስብስብ የሰየመ ቢሆንም ሴኒ ላመንስና ማቲያስ ኩኛ በትንሽ በጉዳት ምክንያት ከስብስቡ ውጭ ሆኗል። የክለቡ እንግዲህ ካፕቴን ብሩኖ ፈርናንዴዝ ሰኞ ዕለት ወደ ካሪንግተን ከተመለሰ በኋላ የመጀመሪያ የቅድመ ውድድር ዘመን ጨዋታውን ያደርጋል ተብሎ ይጠበቃል። ዲያጎ ዳሎት እና ኖሳየር ማዝራዊም ወደ ስዊድን የተጓዙ ሲሆን ከፒኤስጂ ጋር በሚደረገው ጨዋታ ይሳተፋሉ ማለት ነው። የአንዳንድ የዩናይትድ ኢንተርናሽናል ተጫዋቾች መመለስ ጄጄ ጋብሪኤል ባለፈው ሳምንት መጨረሻ በስቶክሆልም የመጀመሪያ ጨዋታውን ካደረገ በኋላ ምናልባት ከስብስቡ ውጪ እንዲሆን ሊያደርገው ይችላል ወይም አድርጎታል እያሉ ዘገቦችን እየወጡ ነው። ባለፈው ሳምንት መጨረሻ ወደ ስቶክሆልም ከተጓዙት ግብ ጠባቂዎች መካከል ሁለቱ ከዝውውር ጋር በተያዘ ቦታቸውን ለቀዋል። አልታይ ባይንዲር በውሰት ሴልታ ቪጎን የተቀላቀለ ሲሆን ራዲ ቪቴክ ደግሞ በቋሚ ዝውውር ወደ ሚድልስብሮ ያመራል። ፒኤስጂዎች ወደ ቅድመ ውድድር ዘመን ልምምድ ከተመለሱ ጥቂት ጊዜያት የሆናቸው ሲሆን እሑድ ማታ በማዮርካ 3-0 ተሸንፏል። እንደዚሁም ደግሞ ቪቻ ለጨዋታው ዝግጁ ሲሆን በእነሱ በኩል ማርኪኒዮስ፣ ኑኖ ሜንዴዝ፣ ጃኦ ኔቬዝ እና ቪቲኛ ወደ ልምምድ ተመልሰው ከዩናይትድ ጋር ሊገጥሙ ይችላሉ። ፒኤስጂ የመጀመሪያውን ይፋዊ የውድድር ዘመን ጨዋታ ረቡዕ ዕለት በሳልዝበርግ በዩኤፋ ሱፐር ካፕ ከአስቶን ቪላ ጋር ያደርጋል። ፒኤስጂን የሚገጥመው የማንቸስተር ዩናይትድ ስብስብ እነማን ናቸው የሚለውን ከተመለከትን በግብ ጠባቂ በኩል ሂተን ሚሄዝ ይኖራሉ ማለት ነው። በተከላካዮች በኩል ዲያጎ ዳሎት፣ ኖሳየር ማዝራዊ፣ ሃሪያማስ፣ አርመር፣ ዱርጉ፣ ሄቨን፣ ማጓየር፣ ሾው ዩሮ ናቸው። እንደዚሁም ወደ አማካይ ካቀናን ቴሊማንስ፣ ፍሌቸር እንደዚሁም ደግሞ ቲፍሌቸር አሉ። የፍሌቸር ሁለቱ ልጆች ማለት ነው። ጃክ ፍሌቸር እና ታል ፍሌቸር ማለት ነው። ማውንት እና ሳንቶስ ፈርናንዴዝም እንደዚሁ ተካተዋል። በአጥቂ በኩል ሌሲ፣ ብሪያን ምቤሞ፣ ዜርኪዚ፣ አማዶ ዲያሎ ይገኛሉ ማለት ነው። አንዳንድ ሰዎች ሻሌሲ በተለይ በማንቸስተር ዩናይትድ የመጀመሪያ ውድድር ዘመን ጨዋታ ላይ በቋሚነት መሰለፍ አለበት እያሉም ይገኛሉ ማለት ነው። ስለዚህ ተጫዋቾቻችን ጉዟቸውን ወደ ስዊድን አቅንተዋል ማለት ነው። ታዲያ የራሽፎርድ መመለሻ ጊዜስ መቼ ነው? ራሽፎርድስ መቼ ሲጫወት ልንመለከተው እንችላለን? በእርግጥ ሰሞኑን ብዙ ብያችኋለሁ ስለ ራሽፎርድ በጣም በርካታ ጉዳዮችን ስንነጋገር ቆይተናል። ምናልባት ሳሙኤል ሉካረስት ማለት ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛ ነው ሳሙኤል ሉካረስት ማለት ነውና ከዚሁ ከራሽፎርድ ጋር ተያይዞ የመመለሻ ቀኑ ምናልባት ራሽፎርድ በዚህ ሳምንት መጨረሻ የማንቸስተር ዩናይትድን ስብስብ በድጋሚ ይቀላቀላል ሲል ዘግቧል። ተጫዋቹ እሁድ ወደ አየርላንድ ደብሊን በማቅናት የዩናይትድን የቅድመ ውድድር ዘመን የልምምድ ካምፕ የሚቀላቀል ይሆናል ነው ያለው። ኮቢ ማይኖ እና ሊሳንድሮ ማርቲኔዝም በዚህ ሳምንት መጨረሻ ስብስቡን እንደሚቀላቀሉ የሚጠበቁ ሌሎች ተጫዋቾች ይሆናሉ ማለት ነው። በአጠቃላይ ግን በቤንጃሚን ሼሽኮ ዙሪያ ምናልባት ቤንጃሚን ሼሽኮ በፒኤስጂ ጨዋታ ያመልጠዋል። ሼሽኮ አዲስ የውድድር ዘመን ጅማሮ ዝግጁ እንደሚሆን ይጠበቃል። ነገር ግን የፕሪሲዝን ጨዋታዎች ሊያመልጡት ይችላሉ። በዚህ ማንቸስተር ዩናይትድ ተጫዋቹን ያን ያህል ለማጣደፍ ያን ያህል ፍላጎት የላቸውም። አጥቂው በካሪንግተን የማገገሚያ ሂደቱን በተሻለ ደረጃ እየሰራ ሲሆን ወደ ሙሉ አካላዊ ብቃቱን በፍጥነት እየተመለሰ እንደሚገኝ መረጃዎች ይጠቁማሉ። ለማንኛውም እንግዲህ ይህንን ጉዳይ በዚህ ላይ እንቋጫለን ማለት ነው። ክለባችንም እንግዲህ ከፒኤስጂ ጋር የሚያደርገው ጨዋታ የሁሉንም ነገር ይለካዋል። ከዚሁ ጋር በተያዘ ግብ ጠባቂዎች 3 ናቸው እንደምታውቁት። አልታይ ባይንዲር በክለባችን ለቋል። በደንብ ባይንዲር ስንብት ነገር አለው። በሰፊው ይዤላችሁ የምቀርብ ነው የሚሆነው። ባይንዲር በጣም ወደ ሌላ ክለብ ሲሄድ አክቹዋሊ በውሰትም ቢሆን ማለት ነው የለቀቀበትን ለደጋፊዎች ያስተላለፈውን መልእክት ደግሞ በነገው ዕለት አንድ ላይ አክዬ ወደ እናንተ የማደርስ
የምናደርሳችሁ ነው የሚሆነው ማለት ነው። ወደ ሌላ ጉዳያችን ደግሞ እናመራለን። የዚህን የፒኤስጂን ጉዳይ እዚህ ጋራ ገታ እናድርግና ደግሞ አሁን ወደ አሰልጣኝ ማይክል ካሪክን የሚመለከት ነገር እንለፍ። ማይክል ካሪክ በማንቸስተር ዩናይትድ የ7 ወራት ቆይተው ከሩበን አሞሪም የ14 ወራት ዘመን አንጻር ሲታይ እናያለን። በኦልድ ትራፎርድ በካሪክ እና በሩበን አሞሪም የአሰልጣኝነት ዘመናት መካከል ያለው ጎልቶ የሚታየው ልዩነት ለአንደኛው የማንቸስተር ዩናይትድ ደጋፊ አሁን ግልጽ መሆን አለበት። ኢኒዮስ ማይክል ካሪክን የሩበን አሞሪም የረጅም ጊዜ ተኪ አድርጎ ከሾመ በኋላ የ45 ዓመቱ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ቋሚ የሆነው አሰልጣኝ ካሪክ እንግዲህ አሰልጣኝነት ዘመኑን የጀመረው በግንቦት ወር ነበር። ሆኖም የክለቡ ታሪክ የሆነው ካሪክ በጥር ወር በጊዜ አሰልጣኝነት ከተመለሰ ወዲህ በእንግሊዝ ፕሪሚየር ሊጉ ክለብ በኦልድ ትራፎርድ ከቆየ 7 ወራት ሆኖታል። የቀድሞው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሰር ጂም ራትክሊፍ አስተዳደር ከተባረሩ በኋላም በ25-26 የፕሪሚየር ሊግ ውድድር ዘመን ሁለተኛ አጋማሽ ቡድኑን መርቷል። ታዲያ ካቪየር ቺቻሪቶ ሄርናንዴዝ እና ሪዮ ፈርዲናንድ በማይክል ካሪክ ሳይደነቁ ወይም ደግሞ በማይክል ካሪክ በቀረበው በጎ ባህሪ ላይ ተስማምተዋል። ማይክል ካሪክ ከሰር አሌክስ ፈርጉሰን ዘመን በኋላ 7ኛው ቋሚ ማንቸስተር ዩናይትድ አሰልጣኝ በመሆን የመጀመሪያውን የቅድመ ውድድር ዘመን የክረምቱ ጉዞ ያከናወነ ይገኛል። የቀድሞው የማንቸስተር ዩናይትድ አማካኝ በ25-26 የፕሪሚየር ሊግ ውድድር ዘመን ቀይ ሰይጣናቶቹን በደረጃ ሰንጠረዡ 3ኛ ደረጃ ላይ ያጠናቀው እንዲጨርሱ በማድረግ ረገድ ስኬታማ ነበር። አሁን ግን ሁሉም አይኖች ካሪክ ሙሉ የውድድር ዘመን በኦልድ ትራፎርድ የሞቀታ ወንበር ላይ የቻምፒየንስ ሊግ ተሳትፎን ጨምሮ ቡድኑን እንዴት እንደሚመራው ሊያተኮሩ ናቸው። ሃቪየር ሄርናንዴዝ እና ሪዮ ፈርዲናንድ እንደገለጹት የካሪክ በዩናይትድ ያለው ቆይታ እውነተኛ ስብዕና ያሳየ ሲሆን ይህም ምንም አይነት ሁከት፣ ውዝግብ፣ ድራማ ወደፊት አለማምጣቱን ያካትታል። በጣም ገርሞኛል ይላሉ። ምክንያቱም ካሪክን ከኔ በላይ ታውቀዋለህ ይለዋል። በክለቡ የቡድን አጋር ብቻ ሳትሆኑ በብሔራዊ ቡድንም አብራችሁ ብዙ ጊዜ ያሳልፋችኋል ሲል ቺቻሪቶ በሪዮ ፈርዲናንድ ፕሬዘንት ፕሮግራም ላይ ተናግሯል። ካሪክ ይላል ሁልጊዜም ቢሆን ከማንም ጋር ችግር ኑሮት የማያውቅ ሰው ነበረ። ሪዮ ፈርዲናንድ ለቺቻሪቶ ሲመልስ አዎ ጭምትና ሰላማዊ ሰው ነው ብሏል። ቺቻሪቶ በመቀጠል ጭምት፣ ሰላማዊ እንዲያውም በዛ ስብዕናው ምክንያት አነስተኛ ግምት ይሰጠው ነበር ይሄ አንደርሬትድ ተጫዋች በሚል ስለዚህ አልገባኝም ውጤት እያመጣ ያለን አሰልጣኝ እንዴት ትቻላችሁም ብሏል። እና የካሪክ አቀራረብ ከሩበን አሞሪም ዘመን አንጻር ሲታይ ለማንቸስተር ዩናይትድ ደጋፊዎች አዲስ ተስፋ ሆኗል። በ14 ወራት ጊዜ ውስጥ የዩናይትድ ደጋፊዎች በአሰልጣኝ ሩበን አሞሪም የአሁኑ የሴራው ኤስ ሚላን አሰልጣኝ ዘመን ሁከትና ውዝግብ አይቀሬ እንደነበረ ያውቃሉ። በተለይ ከኮቢ ማይኑ ጋር የተያዘው ውዝግብ ካልሆነ ደግሞ የአሞሪም አከራካሪ ጨዋታ ስልት ወይም ደግሞ ውዝግብ የሚቀሳቀሱ አስተያየቶች ነበሩ። እሳቸው በጣም ግልጽ ናቸው። ከመምጣታቸውም ጀምሮ ማዕበል ይላሉ። ከዛም በኋላ ደግሞ ከኮቢ ጋር ያለው ግንኙነት፣ ስለ ተጫዋቾች የሚናገሩት ነገር ወጥተው በጣም ብዙ ነገሮችን ይናገራሉ። አንዳንድ ተጫዋቾች ያስጠሉኛል ይላሉ። ሲፈልጉ ደግሞ በደንብ ተጫዋቾች ፊት ይተቻሉ። አንድን ተጫዋች ሲተቹት ሲዘረጥጡት ለነገ አይሉም እና ልክ ናቸው እኮ። በእርግጥ ግን ደግሞ የማያስኬዱ ጉዳዮች አሉ። ከኢኒዮስ ጋር የሚያጣላቸው አንዱ ያ ነበረ። ምንድነው ግልጽነት በጣም በዛ። ብዙ ነገራቸው ሚዲያ ላይ እየወጡ ሁሉም ነገር አይነገርም አይደለም። ካሪክ ለምሳሌ ያን ያህል በቃ ጭምት ነው መውራት ያለበትን ብቻ ነው የሚያወራው። ሩበን ግልጽ ነፃ ከመሆኑ የተነሳ በጣም ብዙ ነገሮችን ያወራል። ያ ደግሞ ለሚዲያ ትልቅ ግብዓት ይሆናል። እሳቸውም ይላሉ ሁሌ ተደጋጋሚ ኢንተርቪው ሲበዛባቸው ሩበን አሞሪም እኔ እንኳን በእድሜ ዘመኔ በአሰልጣኝነት እዚህ ሆኜ ማንቸስተር እንደመጣሁት ያክል ኢንተርቪው አድርጌም አላቅም በአጠቃላይ በህይወት ዘመኔ ይላል። እና ማንቸስተር ዩናይትድ በ7 ጨዋታ ምናምን በጣም ብዙ ኢንተርቪው ነበራቸው። አይ ቲንክ ክለቡም የሚፈለግ ውድ ድንቅ ክለብ ስለሆነ ነው። ዞሮ ዞሮ ግን ምናልባት የማይነገሩ ነገሮች ለሚዲያ ግብዓት የሆኑ ነበረ። በጣም ጋዜጠኞች የአሰልጣኝ ሩበን አሞሪምን ንግግር ይፈልጉታል። ምክንያቱም ትልቅ ገበያ ያመጣላ። በቃ ርዕስ ነው የሚፈልጉት። የዕለት ርዕስ አይደል? የዕለት እንጀራ ተሰጣኝ ነው አይደለ? በጋዜጠኝነት ሙያ የሚዲያ ሰው እኮ እንደዛ ነው። በቃ የሆነ ርዕስ ይፈልጋል። በቃ ዜናዎች ያስፈልጋሉ። ዜናዎች ደግሞ ወደ ሰው እይታ እንዲገቡ የሆነ ትልቅ የሆነ ጽሁፍ ተምኔል ያስፈልጋል። እና የአሞሪም ጉዳይ በደንብ አይታችሁ ከሆነ እኮ ከካሪክ ጊዜ ነው ከሩበን አሞሪም ጊዜ ነው በደንብ የሚዲያ ግብዓት የነበረው። በቃ ሩበን አሞሪም የሚናገሩት እያንዳንዱ ነገር የሚጣል የለውም።
በቃ ከታች እስከ ላይ ወይ ትችት ነው ወይ የሆኑ ነገሮች ናቸው ይሄን ተባለ ተብሎ በአንድ ፕሬስ ኮንፈረንስ በአንድ ጋዜጣዊ መግለጫ ላይ 3-4 ዜና ይፖሰታል ማለት ነው። የ4 ቀን ገቢ የሚዘጋባቸው ሰው ናቸው አሰልጣኝ ሩበን አሞሪም። ስለዚህ እንግዲህ የካሪክ ስብዕናና ጸባይ ቺቻሪቶና ሪዮ ፈርዲናንድ በተጫዋችነቱ ዘመን ያዩበትን ባህሪ በትክክል የሚያንጸባርቅ ለመሆኑ ምንም ጥርጥር የለውም። ከፍተኛ አቅም ኖሮት ነገር ግን በበቂ ሁኔታ ባልተወደሰው ተጫዋችነት ዘመኑ ካሪክ በሰር አሌክስ ፈርጉሰን ዘመንም ሆነ ከዚያ በኋላ በትልልቅ ውዝግቦች ውስጥ ገብቶ አያውቅም። ከተጫዋችነት ወደ አሰልጣኝነት ያደረገው ሽግግርም ለስላሳ ከመሆኑ የተነሳ የዚህ ዩናይትድ ታሪክ ተጫዋች መሆን በኦልድ ትራፎርድ ላለፉት 7 ወራት ያለምንም ውዝግብ ሰላማዊ ጊዜ እንዲኖር አድርጓል። ካሪክ ከመጣ በኋላ ምንም ውካታ የለም። ማንም ከማንም ተጣላ፣ አሰልጣኙ ከሊን ወቀሰ፣ ኢቨን እየተመራ እየተሸነፈ እንኳን ካሪክ ዝም ነው የሚለው። ለማረጋጋት ይሞክራል። ያ የሱ መረጋጋት፣ ያ የሱ ድንቅነት ቀጥሎ ደግሞ ምንድነው የሚሆነው መሰላችሁ? ተጫዋቾችም ሪላክስ አድርገው ጨዋታዋል። ሩበን እየተመራ እግሩን ሰቅሎ ወይ ተኝቷል፣ ወይ እየተጨነቀ ነው፣ ወይ ሃይላንድ እየወረወረ ነው፣ ወይ ደግሞ እየተንቆራጠጠ ነው፣ ይጮሃል፣ ይጣራል። በጣም ብዙ ነገሮችን የሚያደርጋቸው ሪያክሽኖች ራሱ ደጋፊንም ያስጨንቃል። ብቻ ግብአት ነበረ። ሩበን የጠቀመው ሚዲያን ነው ብዬ አስባለሁ። የእንግሊዝና ሌሎች ሚዲያዎችን በደንብ ጠቅሟል የሚያደርጋቸው እያንዳንዱ ሪያክሽኖች። ግን ካሪክ በቃ እጁን አፉ ላይ አድርጎ ከተጨነቀም በራሱ ከዛ ደግሞ ተጫዋቾችን ያናግራል። ያን ያህል ሲወራጭ ቁጭ ብድግ ሲል የምትመለከቱት አይደለም። መረጋጋቱ በራሱ ለማንቸስተር ዩናይትድ ትልቅ በረከት ነው፣ ትልቅ መረጋጋትን አምጥቷል። እንደዚሁም እነ ኦማር ቢራዳም ያንን ነገር በደንብ ሲናገሩ ትሰማላችሁና አሁንም ቢሆን ጉዞ ከካሪክ ጋራ ምን ይመስላችኋል? ማይክል ካሪክ ወደ እውነተኛው ቦታ ይመልሰናል ብላችሁ ታስባላችሁ? መረጋጋቱ እንዳለ ሆኖ እንደ አድቫንቴጅ ወስደ ነው ማለት ነው። ታክቲካዊ ብቃቱ በአጠቃላይ ወጥ የሆነ አሁን ቋሚ ሰዎች አሉት ተብሎ ይጠበቃል። በተለይ ኮቢ፣ ራሽፎርድ እንደዚሁም ሴን ላመንስ እና ኩኛ ካለመግባታቸው ውጪ አሁን ሙሉ ቋሚ ተጫዋቾች አሉት ማለት ይቻላል። እና ደግሞ ከፒኤስጂ ጋር የሚደረገው ጨዋታ የበለጠ ቋሚ 11ዎቹ እንዴት ያክል ተዘጋጅቷል የሚለውን ለማየት ይረዳል። ለማንኛውም ብዙ አላብዛባችሁ። እስኪ ደግሞ ባነሳነው ነጥብ ላይ እንወያይ። ክፍት ነው።